ላፍታ ቆም ብለን ይህንን መራራ እውነት እንመልከት። በአንድ ወቅት በህዝብ ፍቅር ታጭቆ በደጋፊዎች ዝማሬ እንደ ጌጥ ደምቆ ጠጠር መጣያ እንኳ ይታጣበት የነበረው የመቀሌ ስታዲየም ዛሬ ምን ነው እንዲህ ባዶ ቀረ? ያ ሁሉ ድምቀትና የህይወት ወላፍን ወዴት ሸሸ? ይህንስ ጀግና ተመልከቱ። የሽረን ሜዳዎች በብቃቱ ያንቀጠቀጠ ለቡድኑ እንደ አጥር የቆመ ተስፈኛው ተከላካይ ቢኒያም ነበር። ዛሬ ግን ያብርቱ እግሩ በጦርነት ክፉ ጠባሳ ተመቶ በሞትና በህይወት መካከል ሆኖ ከሞት መንጋጋ አምልጧል። ይህ ሁሉ ወገኖቼ ሆይ የጦርነት አስከፊና መራራ ገጽታ ጥቂቱ ነጸብራቅ ነው። ወንድም በወንድሙ ላይ ሲነሳ የሚፈጠረው የማይሽር ጠባሳ ነው። በአንድ እናት ልጆች መካከል የተፈጠረው ይህ መከራ የጋራ ቤታችንን መሰረት እያናጋ ነው። እንግዲህ ውድ የአገሬ ልጆች በዚህ ከቀጠል የነገዋ ቀን ምን ትሆን? መጻኢ ዕጣ ፈንታችንስ ወዴት እያመራ ይሆን? ልብ ያለው ልብ ይበል። ዛሬን ለነገ እንኑር። መልካም ጊዜ